የላከኝም የሚለው ምናምን እንዴት መላክ በመገለጥ ምናምን ሲተረጉመው ምኑ ነበረ? የላከኝን ፍቃድ እዚህ ጋር መላክ ማለት በስጋ መገለጥ ነው ምናምን ብሎ ሲለው ትንሽ እንትን አለኝ። ኦኬ መረዳት ትፈልጋለህ? እሱ ጥቅስ ላይ በጣም ነው የምፈልገው። እሺ ክፈትለት 5:30 ላይ ነው። እሺ ቆይ አንዴ ይርቦኛል ልብላ ነው። ክፈት እስኪ አረዋን እሺ ብላለን አሁንም 55 ቀን ገዲስቲ እሺ ተልቁ ላይ አርጉኝ። የአባቱ ፍቃድ ምን ነበረ ብሎ መለሰ እፎይ እያዳመጥከው ከሆነ የአባቱ ፍቃድ በልጁ በዘላለም እንዲያምኑ ካመኑ የዘላለም ሕይወት እንዲያገኙ እና እኔ ጥያቄ ይሄ ብቻ ነው ወይ? የአባቱ ፍቃድ በሌላው ነገር እኩል ናቸው? እኩልነታቸውን ራሱ ክርስቶስ አስቀምጧል። ያንንም እኩልነቱን ሲናገር አይሁዶች ድንጋይ አንስተው ሊገሉት እንትን ብለዋል። ባይዜ ቆስጤ ቀደመ ፎይ በሚገባን ያስረዳው ላይ እታች ቁጭ ብሎ ቆይቶ እስልምናው ላይ ልትገቡ ስትሉ ነው ዘሎ የገባውና ላይክ ግልጽ የሆነ ነገር ቢያደርግ አሪፍ ነው። ይቀጥል። እስልምና እንዲነካ አይፈልጉም ታውቃለህ። ለዛ ነው አይ ችግር የለም። እኔ እስካሁን ድረስ ብዙ ጊዜ ነበር ለመጠየቅ ሐሳቤ ማለት ነው። ቆስጠንጢኖስ ያውቃል። አይ እሱ ዘጋ ነው። እሱን ፋይል ዘጋንና አለፍን። አሁን ወደ ሌላ ቶፒክ። አረብኛ ትችላለህ? ማለት ያልገባኝ ነገር ነበር። ከባድ ሰው ነው እንደውም አረብኛ ይችላል በረንብ። በአሁኑ ያልገባኝ ነገር ነበር። መጠየቅ አልችልም ያልገባኝን። እኔ ልጠይቅና ትጠይቀኛለህ። ጀምሬ እየተከታተልኩ ነበርና ልጠይቅና ትጠይቀኛለህ። በረካና ሰላ ልዩነቱ ምንድን ነው? ማለት አሁን የቅድሙን ማለት ነው። እኔ ያልገባኝን ያንን ጠይቄ ከዛ በኋላ በረካና ሰላ ምንድን ነው ልዩነቱ? በረካና ሰላ በረካ እና ሰላ ልዩነቱ ምንድን ነው? ሰላ ከሆነ ምናልባት ወይ ቃሉን አበላሽታው ሊሆን ይችላል። በትክክል ይሄንን ሰላ የሚለው ቃል ከሆነ ያለፈ ግስ ነው። ሰላ ይሰሊ ተስሊየትን ሰገደ ለማለት ነው። ሰላ ከሆነ ማለት ነው። ምናልባት ቃሉን በትክክል ያልፋ አንተ የፈለከው ሌላ ነገር ሊሆን ይችላል። ሰላ ከሆነ ሰገደ ማለት ነው። እሺ طيب እሺ ቀጥል። ሰገደ ሌላስ? በረካ ማለት ደግሞ زيادة الخير وثبوته أو ونماؤه أو نعم عند خير مجمر مالتنا بركة كتباله በረከት ማለት ነው። ከተባለ አንድ ነገር መጨመር ወይም ደግሞ ያለው ኸይር መልካም ነገር መቆየት ማለት ነው። ኦኬ ራህመትስ ራህመት ሲሆንስ? ራህመት ሲሆን ረሕመት እዝነት ማለት ነው። መልካም ሱናን አናሳይ 12:97 ክፈትልኝ ቆስጠንጢኖስ። እና አሁን ሰላ ማለት ነው መስገድ ነው ብለኛል። አንተ ምናልባት ቃሉን አበላሽተው ሊሆን ይችላል። በትክክል ከሆነ ሰላ ከሆነ ፊዕሉ ማዲ ይባላል። ያለፈ ግስ ሰላ ይሰሊ ከሆነ የሚመጣ ወደፊት የሚመጣ ግስ ነው። ተስሊየትን ከሆነ መስገድ ይባላል። ስርወ ቃል ችግር የለውም። በቃ አሁን አድምቅልኝ ቆስጠንጢኖስ። እንደዚህ ይላል the messenger of Allah said ያላ መልእክተኛ እንደዚህ ያለ whenever sends የት ጋር ነበርኩ? ሰላ upon me once መስገድ ነው ብሎናል። አንድ ጊዜ እኔ ላይ የሰገደ ወይንም ወደ እኔ ስግደት የላከ አለ ነብዩ።
Allah will send Salah upon him tenfolds. አላህ እሱ ላይ ደግሞ 10 እጥፍ ይሰግድበታል አለ። ስለዚህ አላህ ሰዎች ላይ ይሰግዳል ማለት ነው። እሱ ብቻ አይደለም፣ በነገራችን ላይ ብዙ ትርጉም ነው ያለው። ቅድም እንደዛ አላልክም እኮ አንዱን የነገርኩ። ቅድም እንደዛ አላልክም፣ ጠይቄሃለሁኝ። ምንድነው ከብዙ ትርጉሙ ሰላ ምንድነው? እሺ ሌላ ትርጉሙ ሰላ ማለት ሰላዋት አወረደ፣ አላሁመ ሰሊ ወሰሊም ማለትም ሰላዋት ይባላል። ለምሳሌ በነቢዩ ዓለይሂ ሰላቱ ወሰላም አላሁመ ሰሊ ወሰሊም የሚለው ሰላዋት ራሱ ረሕመት ለማለት ይመጣል። ጸሎት ነው፣ ረሕመት ማለት አይደለም። ቅድም ለይቼ ጠይቄያለሁ ሶስቱንም ቃላት። ወይ ረሕመትን ጠይቄያለሁ ለብቻ፣ ሰላን ጠይቄ ቃላቶቹን ለይቼ ጠይቄያለሁ ቅድም። ዓረብኛ ትችላለህ? እዝነት ነው እዝነት ነው። ይሄንኛው ጸሎትና ስግደት ነው። ምክንያቱም አላህ ለሙሐመድ ይሰግዳል። አላህ አንተ ለሙሐመድ አንድ ጊዜ እንትን ስትልለት ጸሎት ስልክ አላህ ደግሞ ለአንተ 10 ጊዜ ጸሎት ያደርግልሃል፣ ለሙሐመድ ስላደረግክ ማለት ነው። ስግደት ነው ብለህ ከተረጎምክ ደግሞ 10 ጊዜ አላህ ይሰግዳል ማለት ነው። ቆይስ በራስ ባትረጉም ምን ይመስላል አለው? በራስ ባትረጉመው ይሄ ሰላ የሚለው አንድ ቃል በአረብኛ ለብዙ ትርጓሜ ይመጣል። አሁን አረብኛ ብቻ ሳይሆን አማርኛም የትኛውም ቋንቋ ብንሄድ አንድ ቃል አሁን ሰላ የሚለው እኔ አንድ ትርጉም ብቻ ነው የነገርኩ። ለዚህ ምን አለው? ሰላ የሚለው አዘነ ማለት ይመጣል፣ ማዘን ለማለት ይመጣል። እንደገና ደግሞ ሰላ ማለት ዱዓ አደረገ ለማለት ይመጣል፣ ሰገደ ለማለት ይመጣል። እንደውም አሁን እንትኖቹን ገብተህ ብታይ ብዙ ያመጣልሃል። ታንክ ዩ። ልብ በሉ ያውላችሁ ፎር ሴክ ኦፍ አርጉመንት በሱ በስማማ እንኳን አንዱ ቃል በብዙ ትርጉም ስለሚመጣ አለ ለሱ ሲመቸው እንደፈለገ ሊጠመዝዝ ያንኑ ቃል ማለት ነው። ቅድም እኛ ላይ ሲሆን ግን ለሱ ሲመቸው ሳይሆን እንደ አውዱ ነው። ለሱ ሲመቸው ሳይሆን እንደ አውዱ ይተረጉማል አይደል? ፕሊዝ አዳምጥ። አንዱን ቃል እንደዚህ አድርጌ ልተርጉም ላላህ ከሆነ ሰላ ሲሆን መስገድ የሚለውን አይ እዝነት ብዬ ልተርጉም። ላላህ ሲሆን እዝነት አይደለም ቃሉ ግን አይ እንዴት ሰገደ ከምል አዘነ ብዬ ልተርጉም፣ ለሱ ሲሆን ማለት ነው። ቃሉ ግን ምንድነው? ሰገደ ወይንም ደግሞ ለመነ፣ ጸሎት አደረገ ነው። አይ ላላህማ ለመነ፣ አላህ ለመነ ከምል አዘነ ልበል ብዬ ይተረጉማል፣ ቃሉ ባይልም ማለት ነው። ይሄ እስልምና ድሌማ ነው። አያችኋ? ለነሱ ሲሆን ቃሉ እንዲህ ትዊስት ያደርጉታል። እውነት ከፈለክ ልንገር፣ አዳምጠኝ። እውነት የምትፈልግ ከሆነ ማለት ነው። ምናልባት አሁን በራስ ባትረጉም ምን ይመስላል? አሁን እኔም በራስ ያልተረጉምም አንተም በራስ ከምትተረጉም ሰላ ተብሎ ለአላህ ተነግሮ እዝነት ተብሎ የተተረጎመበትን አንድ የቁርአን ክፍል አሳየኝ። ሰላ ተብሎ ለአላህ ተተርጉሞ እዝነት የተባለበት ያ በረካ ወይንም ደግሞ ረህመት ተብሎ ሰላ የተተረጎመበትን በዛ አይነት ትርጓሜ የተተረጎመበትን አንድ የቁርአን ክፍል ስጠኝ። ምክንያቱም ቃሉ በዚህም ይተረጎማል ስላልከኝ። እሺ ሰላ ኢነላህ ወመላኢከተሁ ይሰሉነ ዐለ ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰለሙ ያደረጋችሁት ነው። እሱ ትዊስት ያደረግከው ነው። እሱ የተቀየረው ነው። ምክንያቱም አላህና መላእክቱ ለነቢዩ ጸሎት ያደርጋሉ የሚለውን እናንተ የቀየራችሁት ቃል ነው። ጸሎት ሳይሆን ያልቀየርከው ታደርገን ምን ይመስላል? ለምሳሌ አሁን በራስ ባትረጉም ይመስላል። ምክንያቱም እናንተ ስተረጉሙ ነው እሱን የቀየራችሁት። አላህና መላእክቱ ለነብዩ አይደለም። ለቃሉ ብዙ ፍች አለው ነው ብለ ለቃሉ ብዙ ፍች አለው። የአረብኛው ፍቺ ካለው ነገርኩ። ከዚህ ጥቅስ ውጪ ለአላህ ተነግሮ እዝነት ተብሎ የተተረጎመበትን ረህመት ተብሎ የተተረጎመበትን አንጣ። ነብዩና መላእክቱ ለአላህ ጸሎት ያደርጋሉ የሚለውን ስተረጉሙ ምን አላችሁ? ቀየራችሁት። እሺ አሁን ጸሎት ያደርጋሉ ነው። ቅድም ማን ነው የኢየሱስ መገለጥ ማለት መላክ ነው ማለት መላክ ማለት መገለጥ ነው። ለሱ መገለጥ ነው ያልከው ለምንድን ነው? ለሱ ሲሆን ለምን ቀየርከው? ለምን ትሮጣለህ እኮ አንተ እንደዛ ስለሄድክ እኮ ነው ያመጣውልህ። ለምን ትሮጣለህ ሳይሆን ቅድም ለምን ቀየርከው ነው የምልህ። እዛ ጋር ለሱ ሲሆን አንተ እኔ መላክ ነው ብዬ አምናለሁ። እኔ ችግር የለብኝም። መላክ ነው ብዬ አምናለሁ። ችግር የለብኝም። ችግር የለብኝም ሳይሆን ቅድም እንደዛ ነው ብለህ ለምን አስረዳህ?
ምክንያቱም ፈጣሪ በሁሉ መላክ ቦታ ማለት ይጎላ መገለጥ ነው። ለሱ አያ ለሌላው እኮ መገለጥ ነው አትለውም። ለሱ ሲሆን መገለጥ ነው አልከው። ለምንድን ነው ያልኩበት ምክንያቱም ፈጣሪ በሁሉ የሞላ ስለሆነ በሁሉ ያለ ስለሆነ እንደ ፍጡር አልኩህ። እንደ ፍጡር መላክ የፍጡርን ስንረዳ አልኩኝ ከአንዱ ጋር ሲሄድ አንዱ ጋር ይጎላል፣ ከአንዱ ጋር ሲሞላ አንዱ ጋር እኛ የፍጡርን የምንረዳውና ያን የምንረዳው አንድ አይደለም። አዳምጥ። እኔ ተላከ ብዬ አምናለሁ። ስቲል ተላከ ብዬ አምናለሁ እንጂ ቃሉን አልቀየርም። ነገር ግን ተላከ መልእክተኛ ነው። አዳምጥ። ተላከ ስል ግን ከአንዱ ጋር ጎሎ አንዱ ጋር ሞላ ብዬ አይደለም። ምክንያቱም በሁሉ የሞላ ነው። ለምንድን ነው እኛ የምንረዳው ከአንዱ ጋር ጎሎ ወደ አንዱ ጋር ሞላ ነው? አዳምጥ። አንተን አልጠየቅኩህም እኔ። ስለዚህ አላህና መላእክቱ ለሙሐመድ ምን ያደርጋሉ? ጸሎት ያደርጋሉ፣ ይለምናል። አላህም ከመላእክት ሆኖ ለሙሐመድን ይለምናሉ። ይህንን ቃል አይ ሌላም ትርጉም አለው ብለህ የምትለው አንድ የቁርአን ጥቅስ ስጠኝ እስቲ ሌላ ትርጉም ካለው። አስቀድም የጠየቅኩ እዝነት፣ በረካ፣ ራህመት፣ ሰላ ጠየቅኩ። ሶስቱም የተለያዩ እንደሆነ አድርገህ ተረጎምክልን። ልክ እዚህ ጋር ስገባለህ ጊዜ አይ ቃላቶቹ ብለህ እንትን ልትል ሞከርክ። አንድ ትርጉም ስጠኝ ቁርአን ውስጥ ሰላ ተብሎ አሁን ለምሳሌ እዚህ ጋር ያመጣኸውን ራስ ለምንድን ነው ከራስ የምትጋጨው? እሺ ከራስ እኮ እየተጋጨህ ነው። እዚህ ጋር ለሱ ለፈጣሪ ሲሆን የምታደርገው ሌላ ሆኖ አሁን ደግሞ ወደ እስላም ስትመጣ ደግሞ ጥላቻ ስላለብህ ነው እኮ ሌላ ነገር የምተረጉመው። ለዛ ሰላ ለሚለው ገብተህ የአረብኛ ዲክሽነሪ ገብተህና ሰላ የሚለው ስንት ትርጉም አለው ብለህ ጠይቅ። ብዙ ነው የምታገኘው። ወላሂ ነው የሚለው ብዙ ታገኛለህ። ከብዙ የፈጣሪ የሚሰጠው ትርጉምና ለእንትን አዳምጥ። አንድ የቁርአን ጥቅስ ስጠኝ እኮ አልኩህ እኮ። ሰላ ተብሎ ለአላህ ተነግሮ ረሃመት ወይንም ደግሞ በረካ ተብሎ የተተረጎመ አንድ የቁርአን ክፍል ስጠኝ። አስጠኝ። ለምንድን ነው አንተም ተላኩኝ የሚለውን ማለት ነው ተገለጥኩኝ ለሚለው የተጠቀሰ ጥቅስ በመጽሐፍ ቅዱስ ስጠኝ። ስለዚህ የለህም ማለት ነው። ጀግና ከሆንክ ስጠኝ። አይ እኔማ ሊኖር ይችላል ግን አሁን ትዝ ላይለኝ ይችላል። የለህም በቃ። ስለዚህ ከሌለ የለህም ሳይሆን ለምሳሌ አሁን እንደ እኔ ተማሪ እንደመሆን ይመጣል ከሌለ ቆይ አዳምጣ። ከሌለ ምንድነው እሱ? አላህና መላእክቱ ምን ሆነዋል ማለት ነው? ለሙሐመድ ጸሎት ያደርጋሉ። ስለዚህ አላህና ሙሐመድ ጸሎት ያደርጋሉ ለአላህ። ለምንድነው ቋንቋው ማዘን የሚል አለው ነው የሚል ኢነላህ ወመላኢከተሁ ይሰሉነ ዐለ ነቢይ አይደለም የለም። እንደዛ ተብሎ የተተረጎመ አንድ የቁርአን ከዚህ ክፍል ስጠኝ አልኩ እኮ። ምክንያቱም ይሄንን ለምን ትዊስት አደረግ? ሌላ ቦታ እንደዛ ብሎ አልተተረጎመም። ኢነላህ ወመላኢከተሁ ይሰሉነ ዐለ ነቢይ አላህና መልእክተኛው በአላህ ሱብሓነሁ ወተዓላ ሰላዋት ያወርዳሉ። ከአላህ ዘንድ ሰላዋት ማውረድ ማለት አላህ ማዘኑ ነው። ከመላእክት ዘንድ ደግሞ እነርሱ መሐርታ መጠየቃቸው ነው ለመልእክተኛው ማለት ነው። ተግባባን? ለምን አይልም? ይሄ የአረብኛ ቋንቋ የሚያስፈርደው ነው። ይሄንን ደግሞ ኖ ቃሉ እንደዛ አይደለም የሚለው መላእክቱና ነብዩ ነው የሚለው። አይምን መላእክቱና አላህና መላእክቱ ነው እንጂ የሚለው መላእክቱን ለብቻ አላህን ለብቻ አድርጎ አይደለም ያስቀመጠው። ሁለቱም እኮ ትርጉሙ ለመላእክት ሲሆንና የአላህ ሲሆን ይለያያል ነው የምልህ። ቅድም የፈጣሪን ለይተሃል አይደለ? ያንን በለይህበት ነው። ለምንድን ነው? ቆይ አዳምጥ። ለመላእክትና ለፈጣሪ ሲሆን ይለያያል አትበል። ምክንያቱም አላህና መላእክቱ ነው የሚለው። አላህና መላእክቱ የሚለውን ይሰሉና የሚለውን አላህና መላእክቱ ብሎ ነው ያያያዛቸው። ምን ያደርጋሉ እኮ? እሺ እንዳንተ የተረዳው ታመጣልኛል። እንዳንተ የተረዳው ጸሎት ነው እዚህ ጋር ያደርጋል ማለት ነው ብሎ ያለ። ምክንያቱም አጭበርባሪ ናችሁ፣ ቃሉን ዲሲቭ አድርጋችሁታል እያልኩ እኮ ነው እኔ የተረዳሁት ይኸው። ምክንያቱም አላህ አጭበርባሪ ከሆነማ አሁን ለፈጣሪ ሲል አንተ ማለት የራስ የሰጣው ትርጉም ያጭበርበርክ ነው ማለት ነው። የኔ ማጭበርበር ከሆነ አንተው ማጭበርበር ነው። እኔ መረጃ ልስጥህ። ምንድን የአላህ ማለት ጸሎት ማድረግ ነው። አላህ ሱብሓነሁ ወተዓላ ሌላ ሰው ነቢዩን እንዲመራቸው ጸሎት ማድረግ ነው የሚል ልሰጠኝ ነው? ከቁርአን ነው ከሐዲስ ነው የምትሰጠኝ? ቆይ እኛ ያለው የእኛን አሁን ከእናንተ ጋር ልታገናኘው አትሞክር። ምክንያቱም መገለጥ ማለት እኔ መገለጥ ነው ብዬ ያስረዳሁት ምንድን ነው እሱ ለእሷ ነው ያስረዳሁት።
አልተላከም ብለን እኛ እናምንም። ተልኳል ብለን ነው እኮ ምናምን። ማስረጃ አምጣስ። መላክ ማለት መገለጥ ነው። አዳምጥ። በስጋ ተገለጠ ብዬ ስል ምንድን ነው እሱ መጽሐፍ ስለሚረዳኝ ነው እኔ። ምክንያቱም በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። በእኛ አደረ፣ ያ ቃል ስጋ ሆነ ማለት ነው፣ ተገለጠ። አዳምጥ ፕሊስ፣ ተረጋጋ፣ አዳምጥ። ስለዚህ ዕብራውያን ምዕራፍ 2 ላይ ቁጥር 15 እንደሚናገረው ክርስቶስ በስጋ በደምና በስጋ እንደተካፈለ ይነግረናል። ሮሜ ምዕራፍ 9 ቁጥር 5 ላይ አባቶች ለእነሱ ናቸውና ክርስቶስ በስጋ እንደመጣ እርሱም የተባረከ አምላክ እንደሆነ ይነግረናል። ስለዚህ አስቀድሞ በመለኮት ብቻ የነበረው በስጋ እንደተገለጠ ይነግረናል። በስጋ ምን ሆነ? ተገለጠ። በስጋ መጣ አምላክ መጣ። ይሄንን እና አሁን እኔ ያልኩት ተላክ የሚለው ተገለጠ ለሚለው የተገለገለበት ቃል ነው ያልኩ። አዳምጥ። አስቀድሞ በእግዚአብሔር መልክ የሚኖረው ፊልጵስዩስ ምዕራፍ 2 ላይ እንደሚነግረን በስጋ እንደመጣ ከነገረን በስጋ መጣ። ምን የነበረው በመለኮት ብቻ የነበረው በስጋ መጣ። በመለኮት ተነበረ ደግሞ አይታይም። ልብ በል፣ በመለኮት ከሆነ አይታይም። ያ የማይታየው ደግሞ በስጋ ሲመጣ ታየ። በመለኮት ብቻ የነበረው አይዳሰስም፣ በስጋ የነበረው ግን የሚዳሰስ ሆነ። ስለዚህ ተገለጠ ማለት ታየ ማለት ነው። ትርጉም ቢ ማታ ከሆነ መገለጥ ማለት መታየት፣ ሊታይ የሚችል ለሰዎች እንትን ሆነ ማለት ነው። ልነካው ሊዳሰስ ቻለ። ለምን? በስጋና በደም ስለተካፈለ። አስቀድሞስ እንደዛ አልነበረ። አንተ የምታወራኝ እኮ ሌላ ነገር ነው፣ እኔ የጠየቅኩህ ሌላ ነው። አንተ የምታወራው ደግሞ አዳምጥ። ስለዚህ በስጋ ተገለጠ፣ ያንን ነው የምናምነው፣ ያንን ነው ያስረዳሁት። ነገር ግን በረካ ይሰሉና እንዲሁም ደግሞ ረሃመት ሶስቱ የተለያዩ ቃላቶች ናቸው። ሶስቱ የተለያዩ ቃላቶች። አሁን እኮ እኔ የጠየቅኩህና አንተ ያወራው እኮ ሌላ ነው። ተረጋጋ። ቆይ ሶስቱ የተለያዩ ቃላቶች ናቸው። ሶስቱ የተለያዩ ቃላቶች እንደሆኑ አስቀድሜ ጠየቁ። ይሰሉና የሚለውን በምን አመጣህልኝ? ቅድም ስግደት ሊሆን ይችላል፣ መስገድ ሊሆን ይችላል፣ ወይንም ደግሞ ጸሎት ማድረግ ዱዓ ማድረግ ነው አልከኝ። አላህና መላእክቱ በነቢዩ ላይ ምን ሰላት ያወርዳሉ። ስለዚህ ይጸልያሉ ነው። ይጸልያሉ። ምን ያደርጋሉ? ይጸልያሉ። አይ እዝነት ነው እንዳትል። በጣም በራስህ ስለምትረጉመው እኮ ነው። ይሄና ነው በራስህ ባትረጉመው እና የአረብኛውን ቋንቋ ብታውቀው ድሽኑ ገብተህ ብታይ ለአላህ ሲተረጎም ምን እንደሚሆን ገብተህ ሹሩሓቶችን እስቲ ገብተህ ብታይ እርፍ ትላለህ። አሁን በራስህ በቃ አንዷን ብቻ እንትን ብለህ እንደዛ ከሆነ አሁን ብዬህ ነበር ላከ የሚለው መጣ ለማለት የቱ ጋር መጥቷል? እንስማማ። ያላህ እንትን ዲክሽነሪ ነው እንዴ? ወይንስ ቁርአን በቁርአን ነው የሚፈሰረው? ወይንስ በዲክሽነሪ ነው ቁርአን የሚፈሰረው? ምክንያቱም 43:3 ላይ ቁርአን ግልጽ የሆነ ቋንቋ እንደሆነ ይናገራል። ግልጽ በምን ቋንቋ ነው? ቁርአንን በቁርአን ፈሰርልኝ አልኩ። በቃ እኔ ችግር የለውም። አረብኛው በአረብኛው ፈሰርልኝና ይሰሉና አሁን የአረብኛውን ብታውቀው ምንም እንትን አይልም ነበር፣ አትቸገርም ነበር። አረብኛው ሰላ የሚለው ቃል ለስንት ሰርች ማድረግ ትችላለህ። ካጠገቡ ሰላ የሚለው ምን ለማለት ይመጣል በአረብኛ ቋንቋ ብለህ ስትጠይቅ ስታገኝ እንትን ትላለህ። እንደገና ደግሞ ማለት ነው ስማኝማ፣ አትጮህ። እሺ ጥቅስ ስጠኝ። አረብኛው ላይ ነገርኩህ። ይሰሉና የሚለው ወይም ሰላ የሚለውን ኢነላሁ ወመላኢከቱሁ ይሰሉና ዐለ ነቢይ የሚለውን ገብተህ ምን ብለውታል? አዳምጥ። ተርጓሚዎቹ ማጭበርብረዋል እያልኩ እኮ ነው። እሱን ላላህ ተነግሮ ልብ በል፣ ላላህ ተነግሮ ይሰሉና ወይም ሰላ የሚለው ቃል በረካ ወይንም ደግሞ እንደዚህ ረሃመት በያዙት ትርጉም የተረጎመ የቁርአን ክፍል አንድ ጥቅስ ስጠኝ እያልኩ እኮ ነው። ሰላ የሚለውን አጭበርብረዋል። ምን ይዘህ ነው አጭበርብረዋል የምትለው? እነሱ ተርጓሚዎቹ ያጭበርብረዋል። ምን ይዘህ አንተ ምን ይዘህ ነው?
ዘሆል ቁርአን ውስጥ የተተረጎመው ጸሎት በሚል ስለተተረጎመ እዛች ቦታ ላይ ብቻ ምን ብለው ተረጎሙት? አላህና መላእክቱ ለሙሐመድ አላህና መላእክቱ ለሙሐመድ ጸሎት ያደርጋሉ የሚለውን እዛ ጋር ስለለወጡት ቃሉ ተመሳሳይ ሆኖ ሌላ ቦታ ጸሎት ለምሳሌ አረብኛ እነሱን ተሳስተዋል ምትል አረብኛ አውቀህ ነው ወይስ ምን አውቀህ ነው ተሳስተዋል ምትለው? አዳምጥ እሺ። በላ የሚለውን ቃል ለምሳሌ እፎይ በሶ በላ፣ ጫላ በሶ በላ። ልክ ቆስጠንጢኖስ ጋር ሲሆን ግን ቆስጠንጢኖስ በሶ ጠጣ ተብሎ አይተረጎምም። በላ ነው እሱም ሰው ነው እንዳንተ አዳምጥ። ጠጣ ተብሎ እኔ ዝንጀሮ ነው አልወጣኝም። አላህና መላእክቶቹ ቃሉን ነው እያልኩ ያለሁት እንጂ ስለ አካሉ አይደለም እኔ እያወራሁ ያለሁት። ልክ ቆስጠንጢኖስ ላይ ሲሆን በሶውን ጠጣው ተብሎ አይደለ ተመሳሳይ ምግቡ ስለቀረበልን ለሶስታችንም ማለት ነው ተመሳሳይ ነው የሆነው። እዛች ጋር ቀይረውታል እያልኩ ነው። ወይንም ደግሞ በሱ ስላልተመታ ጠጣ ተብሎ አይባልም። ያው ተመሳሳይ ማዕድ ስለሆነ ማለት ነው የቀረበው። እሺ አሁን ለምሳሌ መናገር የሚባል ነገር አለ። መናገር ለምሳሌ እኛም እናገራለን፣ እግዚአብሔርም እናገራል። በአንተ አካሄድ ማለት ነው ለድን እግዚአብሔር ሲናገር እንዳንተ ጥርስ እንዳንተ ጺም ኖሮት በእንደዚህ አንተ በምትናገረው ሁኔታ ነው የምናገረው። አንተ እኮ የፈጣሪና የፍጡርን ለራስ በማታምንበት ነገር እኮ እየከሰስከኝ ነው። ገብቷል? አንተ ለምሳሌ ለፈጣሪ ማታምነውን ማትቀበለውን ወደዚህ አምጥተህ ደግሞ ልትከስ መሞከር ይሄ ማለት አንደኛ አንተ አታምንበትም። እንደዚህ የፈጣሪና የፍጡር አንድ አይደለም። ስለዚህ ቃላቶቹ አንድ ሆነው which is ጸሎት የምትለው ቃል ተመሳሳይ ተነግራ ለፈጣሪ ስንተረጉመው ጸሎት የሚለውን አይ ጸሎት ብለን ከምን ተረጉም ምን ብለን እንተርጉም እያልከኝ ነው? እዝነት በረከት ምናምን ብለን እንተርጉም ለፈጣሪ። ቃሉ ግን ጸሎት ነው። አረብኛው የሚያስፈርደው ነው። አንተ ለምሳሌ እነሱን በአረብኛው ለሱ ለአላህ Subhanahu Wa Ta'ala ማለት ማዘን ነው ብለው ሲተረጉሙት ይሄ አረብኛ ቋንቋቸው የሚያስፈርደው ነው። አንተ ደግሞ ስለ ቋንቋቸው የምታውቀው ታሪክ የለም። ስለ ቋንቋቸው ማለት ነው ጥቅስ የለም እያልኩ እኮ ነው። የትኛውም የቁርአን ክፍል ውስጥ ጸሎት የሚለው ዱዓ ነው እንጂ የሚሆነው ይሰሉና የሚለው ጸሎት ስለማድረግ ነው እንጂ ስለ እዝነት ምናምን ነገር አይደለም። አንድም የቁርአን ክፍል ውስጥ እንደዛ ተብሎ አልተተረጎመም። አይ ነው ካልከኝ ማስረጃ አንጣ። ማስረጃ ከሌለ ግን ማስረጃው እኮ ኢነላሁ ወመላኢከተሁ ይሰሉና ዐለ ነቢይ የሚለውን ሲተረጉሙት ለአላህ Subhanahu Wa Ta'ala ሲሆን የአረብኛ ቋንቋ ስለሚያስፈርደው ለአላህ ሲሆን ማዘን ነው፣ ለፍጡር ሲሆን ለመላእክቱ ሲሆን እስትግፋር ማድረግ ነው፣ መሐርታ መጠየቃቸው ነው። ይሄ ቋንቋቸው ያስፈርደዋል። አንተ ደግሞ እነሱ የምትከሳቸው የነሱን ቋንቋም አታውቀውም፣ በማታውቀው ነገር የከሰስካቸው። ታውቃለህ? ቋንቋቸው አረብኛ ታውቃለህ? ቆይ ልብ በሉ እያለ ያለውን አስቡ። ለአላህ ሲሆን ምንድነው እሱ አልከን? አትሳቆይ ኦዲየንስ በደንብ ይዋው። ለአላህ ሲሆን እዝነት ነው አይደለ? መልካም። ለመላእክቱ ሲሆን መላእክቶቹ ምህረት ነው የሚጠይቁት። መልካም። አላህ ሲሆን ደግሞ እዝነት ነው። ቃሉ ግን አንድ ነው። አንድ ብቻ ሳይሆን ከሚገርማችሁ ነገር ልብ በሉ፣ አንድ ብቻ ሳይሆን ቃሉ አላህና መላእክቱ በሙሐመድ ላይ ይሰሉና ሰላት ያወርዳሉ ነው የሚለው። እዩ ቃሉ ሁለት ቦታ አልተጠቀሰም። ሜቢ ሁለት ቦታ ተጠቅሶ ቢሆን እንኳን እንደ ወንድማችን እንተረጉም ነበረ። እንደው ላላህ ብለን ተመሳሳይ ትርጉም አንስጥ እንል ነበረ። እፎይና ልብ በሉ እፎይና እውነት መጡ ለሚለው አይ እፎይ ወንድ ስለሆነ ሌላ ትርጉም ነው የሚሰጠው። እውነት ደግሞ ሴት ስለሆነች መጡ የሚለው ቃል መጡ ለሷ ሌላ ትርጉም እንደማለት ነው። ምክንያቱም ሁለቱን እዩ አላህና መላእክቱ በነብዩ ላይ ሰላት ያወርዳሉ የሚለውን ለአላህ ሌላ ትርጉም ለመላእክቱ ደግሞ ሌላ ትርጉም። የእስልምና ድሌማ ሜቢ ግልጽ ነው። ይሄ አረብኛው ቋንቋ ያስፈርደው ነገር ነው። አሁን አንተ እፎይ አረብኛ አታውቀውም። ለአላህ Subhanahu Wa Ta'ala ሲሆን ምን እንደምትተረጎም ለእንትን ሲሆን ምን እንደምትተረጎም የአረብኛ ቋንቋ ያስፈርደው። አንተ ታውቃለህ አረብኛ
ይኸውልህ ለአረብኛ የሚባለው ይኸውልህ ቃሉ አካሉን አይቀይረውም። እኔ በአካሉ አካሉን አይቀይረውም ሳይሆን፣ እሺ አንተ ለምሳሌ አንተን በምትገልጽበት ፈጣሪን ትገልጻለህ እኮ ገልጾታል እኮ ቁርአኑ እኮ ገልጾታል። ለምንድን ነው የገለጸው? አላህና መላእክቱ ብሎ ነው የገለጸው እንጂ አላህ ይሰሉና ከዛ ደግሞ መላእክቱ ይሰሉና ብሎ ሁለት ጊዜ አይደለም የገለጸው። ሁለቱም በአንድ አያይዞ አላህና መላእክቱ በሙሐመድ ላይ ሰላት ያወርዳሉ ብሎ ነው ያስቀመጠው። ስለዚህ ሁለቱ በአንድ የፈለገ የሚያያይዘው አንተ ፈጣሪህን እንዳንተ ትረዳዋለህ። ፈጣሪ ይናገራል አይደለ? በቃ አሁን እግዚአብሔር ይናገራል፣ እንዳንተ ይናገራል። ቆይ እንዳንተ ይናገራል። ይብቃ ሳይሆን ምክንያቱም ነገርኩህ ፍጡሩን ከፈጣሪው ጋር እኔ ብያለሁ። እፎይ የተረጎሙትን ሌላ ጊዜ ለምሳሌ አንተ ለራስህ ሲሆነ የሆነ ቦታ ላይ ቆይ ስማኝ፣ ይብቃ። ምክንያቱም አንተ ራስህ ያውና ወደ አንተ ጥያቄ እንሂድ። እሺ እኔ አሁን ደከመኝ። በቃም እንደ 7 ሰዓት ሊሆን ነው። ምንድነው ጥያቄ? ወደ አንተ እንሂድ። ይሄንን ማለት እንትኖች መጽሐፍቶቹ ይሄንን እንደሚሉት ካወክ በራስህ እንደምትረጎመው ካወክ ወደ አንተ እንሂድና ምንድነው እሱ የማውቀው ነገርኩህ እኮ ቁርአንን ኦልዌይስ በቋንቋ እስልምና እንደሚደበቅ እናውቃለን። ሜቢ ለሰዎች ግልጽ ከሆነ የሰዎች ግልጽ ከሆነላቸውና ከገባቸው በቂ ነው። ምክንያቱም አላህና እንደዛ ሳይሆን አረብኛ ለምሳሌ እኮ ወላሂ አለማ ፕሊስ አዳምጣችሁ አሁን ወደ አንተ ጥያቄ እንሂድ። ወደ አንተ ጥያቄ አንድ ጥቅስ እንደማታመጣ ደግሜ ላዋርድህ ማለት ነው። እንደዛ ከሆነ ከኔ ጋር እንትን ውስጥ ከገባ አንድ ጥቅስ እንደማታመጣ ላሳየህ። ማምጣትም ማለት ነው ማመጣው አረብኛ ያልከውን የተደበክበትን ላገርጣህ እዚሁ አንድ ጥቅስ እንደማታመጣ ላሳየህ። አንተ አሁን ለምሳሌ ክርስትና እኮ ማለት አዳምጥ ቆይ እንደማታመጣ ላሳየህ። የትም አረብኛውን እንደማትደበቅበት ስለማቅ ማለት ነው። በዚህ መደበቅ ስለማትችል ማምጣት ስለማትችል ማለት ነው። 114 ምዕራፍ አለው ቁርአን ከ6000 በላይ አያሉ። አንድ ጥቅስ ብቻ ነው የምፈልገው። ለአላህ ተነግረው ይሰሉና የሚለው በረካ ተብሎ የተተረጎመበትን የቁርአን ክፍል አንድ ጥቅስ ብቻ አሳየኝ። መጠቀስ ግድ አለበት? አንድ ጥቅስ ብቻ አሳየኝ። ምክንያቱም እንደዛም ይተረጎማል ስላልክ ዘሆል ጸሎት ተብሎ ነው የተተረጎመው። ጸሎት ተብሎ ነው የተተረጎመው። በሐዲስም አሳየሃለሁ። የግድ መጠቀስ አለበት? ካልተጠቀሰ አንተ ማንና ነው ታዲያ? ቁርአኑን እዛች ቦታ ላይ ተጠቅሷል። ኢነላሁ መላኢከቱ ወሰሉ በቃ አዳምጥ። በቃ እዛች ቦታ ላይ ሲሆን አላህ ማለት ሙት ባታደርገኝ ጥሩ ነው። አዳምጣ። መረጃ ማምጣት ካልቻልክ አዳምጥ። እዛ ቦታ ላይ ሲሆን ምን ሲሆን? እሺ እዛች ቦታ ላይ አላህና ሙሐመድ መላእክቱ፣ ልብ በሉ፣ አላህና መላእክቱ በሙሐመድ ላይ ሰላትን ያወርዳሉ ምትለዋ ለመላእክቱ ምን ብለው ተረጎሙ? ምህረት ይለምናሉ። ለአላህ ደግሞ እዝነት አንዷን ቃል ማለት ነው። እዛችሁ እና ተብሎ የተያዘውን አላህና መላእክቱ ተብሎ የሚለው ማለት ሰላት ያደርጋሉ ይላል። እና የእስልምና ዲሌማ ነው። ለወደፊት በሰፊው እንሄድበታለን። አይነሽ ምንድነው ጥያቄ? አረብኛው ስለሚያስፈርደው ነውና አንተ ማለት ምን ይደረጋል ካልተቀበልክ ማለት ነው። አረብኛው ቋንቋ እንዴት ይላል ወይ ብለህ አንተ ገብተህ ማየት ያንተ ፋንታ ነው። የአረብኛው ቋንቋ ያስፈርዳል ወይ ብለህ ገብተህ ማየት ያንተ ፋንታ ነው። ያንን እንትን ማድረግ ፕሊስ አረብኛ አትበል። ክፈት አልኩህ እኮ ማስረጃ። በቃ አረብኛው ክፈትሽ፣ ልስማማለህ። ክፈት አረብኛ ማስረጃ ክፈትሽ። እሺ እንትን ላሳየው ዲክሽነሪው መቼ ነው የመጣው? ከመሐመድ በፊት ከነበረ ታሳየኛለህ። እሱን ጓሄድ ከመሐመድ በፊት እሱን ደግሞ ቆይ አላህ ከዛም ጊዜ ጀምሮ ትናንትና የተጻፈ ዲክሽነሪ መቀበል ግዴታ የለብኝም። ምክንያቱም ትናንትና ለአላህ ብለን እንደዚህ እንተርጉም ብለው የጻፉትን እንቶ ፈንቶ መጻፍ ወይ መቀበል ግዴታ የለብኝም። ትናንትና አይደለም ድሮ የተጻፈ በቃ እኮ ክፈተው፣ ችግር የለውም። በስድስተኛው ሴንቸሪ ትቀበላለህ እኮ በስድስተኛው ሴንቸሪ ላይ የነበረ ዲክሽነሪ ያሳየኝ። ቀጥል። ስድስተኛው ሴንቸሪ ማለት በመሐመድ ጊዜ እሺ እሳቸው
በሳ እሳቸው እንደሞቱ የተጻፈሳ አትቀበሉም? ችግር የለውም። ምስናድ ካለው አሳየኝና ቀጥል። ቋንቋው ችግር የለውም እና የአረብኛው ቋንቋ ይሄን ያስፈርዳል። በኋላ ሌላ ትርጉም ተርጉመውታል። አላህ ሱብሓነሁ ወተዓላ ጸሎት ያደርጋል ብለህ አሁን እኮ ይሄ ፕሊስ ወሬ አልፈልግም። አሁን እሱማ እኮ አማርኛውም ላይ እንደዚህ ብሎ አጭበርብረው እኮ ተርጉመውታል። አረብኛው ቋንቋ ይሄንን ያስፈርዳል። ይሄ ማለት አሁን ማስረጃ ፕሊስ ትናንትና ተነስተው እስልምናን ለመታደግ እንደዚህ ብለው የተረጎሙትን እንደምታመጣ ቃለውኝ። እስልምና ለመታደግማ አላህ ሱብሓነሁ ወተዓላ እራሱ ነው የሚጠብቀው። እናንተ አሁን እኮ እዚህ ብዙ ለማድረግ ሞከራችሁ ነበር። በቃ ይብቃ። ቢላይዲያ እኮ ሰለመ። አሁን ውስጡ የሚያውቀው ነገር ይኖራል። ይሄ ውሸት። ኧረ በእናትህ አንድ ምን እንደሆነ ክርስትና። እሺ አሁን ወደ አንተ እንሂድ። ቀጥል። ጥያቄ ካለ ጠይቅ። እሺ ልጠይቅ። ጥያቄ ምንድነው መሰለህ? አምላክ እግዚአብሔር ይሞታል? ሞት ማለት ምን ማለት ነው? ሞት ማለት የህይወት ተቃራኒ ነው ማውቀው። የህይወት ተቃራኒ ማለት ምን ማለት ነው? ያለመኖር ማለት ነው። ለምሳሌ ያለመፈጠር ማለት ነው። ከነበረ መጥፋት ማለት ነው። መጥፋት ማለት ምን ማለት ነው? ከምንድን ነው የምትጠፋው? ለምሳሌ ሱራ 2:154 ላይ ሙታንም ሙታን ናቸው አትበሉ ሕያዋን ናቸውና ይላል ቁርአንህ ላይ። አንተ ደግሞ የህይወት ተቃራኒ ነው ሞት ብለኸኛል። ቁርአኑን ክፈትለት። ሕያዋን እዛ ትርጉሙ ሌላ ነው። ትርጉሙ ሌላ ነው አይደለም፣ አይመለከተኝም። ምክንያቱም ሞት ማለት የህይዋን ተቃራኒ የህይወት ተቃራኒ ነው ብሎኛል። ካልተመለከተ በማታምንበት ነገር መክሰስ እንትን አይጠበቅብህም። ቁርአንህ ደግሞ ሙታንን ሙታን አትበሉ ሕያዋን ናቸውና ይላል። በአላህ መንገድ የሚጋደሉን ሙታን አትበሏቸው ሕያዋን ናቸው ይላል። ስለዚህ ሞት ማለት የሕያዋን ተቃራኒ ከሆነ ቁርአንህ ጋር ትጋጫለህ። እናመሰግናለን። ጥያቄህን ቀጥል። ከቁርአንህ ጋር ግን ተጋጭተሃል። 2:154 ቀጥልና ጠይቀኝ። ችግር የለውም ጠይቀኝ፣ ቀጥል። ግን ከቁርአን ጋር እሺ። ጥያቄ ሚውት አታድርጉኝ እስቲ ልጠይቅ ጥያቄን እና ጥቅሙ ምንድነው የሚለውን ገብታችሁ ማየት ትችላላችሁ። ሽሩሓቶቹንም ተፍሲሮቹንም ገብታችሁ እዩ። እንደዛ ማለት ወላ ተቁሉ ለመን ይቅተሉ ፊ ሰቢል አልጠየቅኩም። ጥያቄን ቀጥል ፕሊስ። ሌላ ውስጥ አትግባ። በአላህ መንገድ የሚጋደሉ ሙታን ናቸው አትበሉ በእውነት ሕያዋን ናቸውና ይላል። እነዚህ ሰዎች እንግዲህ ተጋድለው ሞተዋል። ነገር ግን ሙታን አትበሏቸው ሕያዋን ናቸው ይላል። ወንድማችን ደግሞ ሞት የት ላይ ፕሊስ አዳምጥ። ሞት ምንድን ነው ስለው የህይወት ተቃራኒ ሕያዋንነት ተቃራኒ ነው ብሎኛል። ሕያውነት ማለት ሕያውነት ታውቃላችሁ የእሱ ተቃራኒ ነው አለኝ። ቁርአኑ ደግሞ የሞቱትንም ሕያዋን ናቸው ሞቱ እንኳን አትበሏቸው ይላል። ስለዚህ ከቁርአን ጋር ተጋጭተሃል። ምን ማለት ነው? እዛ ሕያው አድርጓቸዋል ከሞቱ በኋላ። አልጠየቅኩም። ከቁርአን ጋር ተጋጭተሃል። አሁን እኔን ጠይቀኝ።